ለመሆኑ ኢትዮጵያ ውስጥ ሰዎች በንግስ ወይም በዝክርት ጉዳይ ተሰባስበው የሚጠጡበትን ጽዋ የሚባለውን ጥንታዊ መጠጫና በአረብኛ ዱዓ የምንለውን በእስልምና የሚከወንን ሃይማኖታዊ ተግባር የሚያገናኛቸው ነገር ምንድን ነው? ዱዓ በአረብኛ ጸሎት እንደማለት ነው። ጽዋ ደግሞ በግዕዝ መጠጫ ነው። እና ጽዋ እና ዱዓ ከአንድ የቃል ስር የመጡ የአንድ ቤተሰብ አባሎች ናቸው ወይስ በአጋጣሚ የተመሳሰሉ? መልሱን በቆይታችን እናገኘዋለን። ጤና ይስጥልን። እንኳን ወደ በይነ ልሳናት በድጋሜ በደህና መጣችሁ። የዛሬው ዝግጅታችን አንድን ቃል ለይቶ ከመዳሰስ ወጣ እና ሰፋ ያለ ነው። ዛሬ በግዕዝ ቋንቋ በጸ ፊደል የሚጀምሩ ድንቅ ድንቅ የሆኑ ቃሎችን መርጠን እነዚሁ ቃሎች በኢትዮጵያ፣ በአረብ፣ በእስራኤል እና በሶሪያ ምድር ያደረጉትን ረዥም ጉዞ እናስሳለን። በግዕዝ፣ በዕብራይስጥ እና በአረብኛ ያላቸውን አስገራሚ የቤተሰባዊነት ምስጢር እንመረምራለን። የጋራ ልሳናዊ ዘራቸውን ወይም ምንጫቸውንም እናጠናለን። አንዳንድ ቃሎችን ስንመለከት ከአንድ ምንጭ የተቀዱና ተመሳሳይ መሆናቸውን ለማመን ከመቸገራችን በተጨማሪ በግዕዝና በአረብኛ እንዲሁም በዕብራይስጥ የትኞቹ መሰረታዊ ቃሎች ይመሳሰላሉ ብሎ ከመጠየቅ ይልቅ የማይመሳሰሉ የትኞቹ ናቸው ወይም የማይመሳሰል መሰረታዊ ቃል አለን ብሎ መጠየቅ ይቀላል ብንል የተጋነነ ንግግር እንዳልተናገር እሙን ነው። የምናወራው ስለ ሃይማኖት አይደለም። እርግጥ ነው ሴማዊ ቋንቋዎችና ቃሎች ለሃይማኖት ስስ ልብ አላቸው። ግዕዝ ከኢትዮጵያ ኦርቶዶክስ፣ አረብኛ ከእስልምና፣ ዕብራይስጥ ደግሞ ከአይሁድ የኦሪት እምነት ጋር ያላቸውን ታሪካዊ ቁርኝት ሁላችንም እናውቃለን። ሆኖም ግን እኛ አሁን በዚህ ቦታ እና ሰዓት ከሃይማኖት ወጣ ብለን ልሳናዊ ትስስርን ብቻ መሰረት አድርገን እያወጋን ነው። በታሪክና በባህል ጉዞና ጥናት ውስጥ ቋንቋዎች ወሳኝ ናቸው። ልሳን ሲናገር ባህል አቤት ይላል የሚባለው በዋዛ አይደለም። ልሳን ወይም ቋንቋ ሲጣራ ባህል አቤት ጌታዬ ወዲህ ነኝ ይላልና ነው። ቋንቋ ታሪክንና ባህልን ለማጥናት ድንቅ መሳሪያ ነው። በዛሬው የጸ ጉዞ ከጽዋ እና ከዱዓ በተጨማሪ ጸፊር፣ ጸዊም፣ ጸዲቅ፣ ጸሜ የመሳሰሉትን ድንቅ ድንቅ የግዕዝ ቃሎች አንድ ባንድ እንመረምራለን። በግዕዝ ጸፊር ስንል ምን ማለታችን ነው? ጸፊር በአማርኛ ማጣፈር ማለት ነው። ለመሆኑ ማጣፈር የሚለውን ቃል ትርጉም ታውቃላችሁ? ድሮ ልጅ እያለን ገጠር አህያ ወይም ላም ስትወልድ ወደዚህ ዓለም የመጣውን ፍጡር ጥፍሩን ይዘን የምናደርገው አንድ ተግባር ነበር። ገጠር ተወልዳችሁ ያደጋችሁና እንስሳትን ያዋለዳችሁ ትዝ እንደሚላችሁ እንገምታለን። ያን ለዚህ ዓለም እንግዳ የሆነውን ፍጡር እናጣፍረዋለን፣ ማለትም ጥፍሮቹን እናስተካክላቸዋለን። አብዛኛውን ትርፍ ሆኖ የሚታየውን ቆርጠን እንጥልና የተስተካከለ ጥፍር እንዲኖረው እናደርጋለን። በተለይ ለውርንጭላ እና ለበግ ግልገል መደረግ ያለበት ስራ ነው። አለበለዚያ ውርንጭላው ሲያድግ ትርፍ ጥፍሩ ከእግሩ ተርፎ መሬት ለመሬት እየተጎተተ ለመንቀሳቀስ እንዲቸግረው ያደርጋል ይባላል። ጥፍሩ እየተጎተተ መንቀሳቀስ የሚቸግረውን አህያ እኔ ባደግኩበት አካባቢ ጀላፋ እንለዋለን። በነገራችን ላይ ሰውም እግሩን ሙጀሌ ደጋግሞ ከበላው ጀላፋ ሊሆን ይችላል። እስቲ በልጅነታችሁ የአህያ ውርንጭላ ወይም የበግ ግልገል ወይም እምቦሳ ያጣፈራችሁ በጽሁፍ ትዝታችሁን አጋሩ። ጸፊር የሚለው የግዕዝ ቃል ጽፍር፣ ጸፈረ፣ ተጸፍረ እና ጽፉር የሚባሉ ቤተሰቦች አሉት። አጣፈረ የሚል ትርጉም የሚሰጠን ቃል በግዕዝ ጸፈረ ሲሆን በአረብኛ ዘፈር ይሆናል። በዕብራይስጥ ደግሞ ጸ ከሰ ጋር በሚቀራረብ ድምፅ ተተክቶ ሳፓ ይሆናል። ስርወ ቃሎችን ስንመለከት የግዕዝ እና የአረብኛ ተመሳሳይ ሲሆን ጽ፣ ፍ፣ ር የሚሉትን ሶስት ተነባቢ ሆሄዎች የያዘ ነው። በዕብራይስጥና በአረብኛ ግን ስርወ ቃሉ የያዛቸው ሶስት ተነባቢ ሆሄዎች ት፣ ፕ እና ር ናቸው። ጸዊም የሚለው የግዕዝ ቃል ምን ማለት እንደሆነ ገምቱ እስቲ። ጸዊም ሲባል ሰውነትን ከምግብ ከመጠጥ መከልከል መጦም ማለት ነው። ከጸዊም ጸወመ እና ጾም ይገኛሉ። ጦመ ለማለት በግዕዝ ጾመ፣ በአረብኛ ታመ፣ በዕብራይስጥ ደግሞ ሶም እንላለን። ጦም ደግሞ በግዕዝ ጾም፣ በአረብኛ ሶም፣ በዕብራይስጥ ደግሞ ሶም ነው። በጸዊም የቃል ቤተሰብ ውስጥ የመጀመሪያው ተነባቢ ሆሄ ጸ፣ ፈ እና ፍ የሚል የተለያየ ድምፅ ቢይዝም ቃሎቹ መሰረታዊ ለውጥ ሳያሳዩ ማለትም ባለ ሶስት ተነባቢ ሆሄ ስራቸውን ሳይለቁ በኢትዮጵያ፣ በአረብ እንዲሁም በእስራኤልና በሶሪያ ምድር ኑሯቸውን በመግፋት ሺህ ዘመናትን አስቆጥረዋል። በግዕዝ ጸዲቅ ሲባል ሰምታችሁ ታውቃላችሁ? ጸድቀ ሲባልስ? ጽድቅ ሲባል ግን ብዙዎቻችን ሰምተን እናውቃለን። በግዕዝ ጸዲቅ ማለት በአማርኛ መጥደቅ፣ እውነተኛ መሆን፣ መርታት፣ በፍርድ ከሐሰት ከበደል ነፃ መሆን ማለት ነው። ጸድቀ ማለት ደግሞ ጠደቀ ማለት ሲሆን ጽድቅ ደግሞ ጥድቅ ነው። ጸድቀ ወይም በአማርኛ ጸደቀ ወይም ጠደቀ የሚለው ቃል በአረብኛ ሰደክ ሲሆን በዕብራይስጥ ደግሞ ታዳክ ይሆናል። ጣዲቅ ደግሞ በአረብኛ ታዲክ ሲሆን በዕብራይስጥ ደግሞ ዳዲክ ነው። ጽድቅ ወይም ጥድቅ ደግሞ በአረብኛ ሲድክ፣ በዕብራይስጥ ደግሞ ሴዴክ
ይሆናል። የቋንቋ ባለሙያዎች ባደረጉት ጥናት መሰረት ጸዲቅ ወይም ጽድቅ የሚለው ቃል ፕሮቶሴማዊ የቃል ስር ጽድቅ የተባሉትን ሶስት ተነባቢ ሆሄያትን የያዘና ከግዕዙ ስርወ ቃል ጋር እጅግ የሚመሳሰል ነው። ከዚህ በፊት እንዳየነው ፕሮቶሴማዊ ማለት የዛሬዎቹም ሆነ የጥንቶቹ ሴማዊ ቋንቋዎች ሁሉ ሳይከፋፈሉ አንድ ቋንቋ በነበሩበት ወቅት ይነገር የነበረው ያ አንድ ቋንቋ ማለት ሲሆን በጽሁፍም ሆነ በንግግር መረጃ ያልተገኘለት ነገር ግን የቋንቋ ባለሙያዎች በጥናት ወደኋላ በመሄድ የመሰረቱት ቋንቋ ነው። የጽድቅ ቤተሰብ ዋና ዋና ግዕዛዊ ቃሎች ፅ፣ ድ እና ቅ የተባሉ ተነባቢ ድምፆችን በያዘው ስርወ ቃል ውስጥ አናባቢዎችን በማስገባት የተፈጠሩ ናቸው። ጠሚኢ የሚለውን የግዕዝ ቃል በአማርኛ ምን ብላችሁ ትተረጉሙታላችሁ? ጸምአ ስንልስ ምን ማለታችን ነው? ጽምዕ ሲባል ግን ቃሉ ግልጽ የሚሆን ይመስለናል። ጽምዕ ማለት ጥም ማለት ነው። ጸሚዕ የሚለው የግዕዝ አባት ዘር ሲተረጎም መጥማት፣ መጠማት፣ ውሃ መጠጥ መፈለግ ወይም መናፈቅ የሚል ትርጉም ይሰጠናል። ጸምአ ማለት ደግሞ ተጠማ፣ ውሃ መጠጣት ወደደ፣ ናፈቀ ወይም በጣም ፈለገ ማለት ነው። ጽምዕ ስንል ጥም፣ የውሃ ጦት ማለታችን ነው። የግዕዙ ጸሚዕ የአማርኛው መጠማት በአረብኛ ዛማ፣ በዕብራይስጥ ደግሞ ሊትሞ። ጽምዕ ወይም ጥም ደግሞ በአረብኛ ዛማ፣ በዕብራይስጥ ደግሞ ዚማውን ይሆናል። ጸማ ተጠማ ለማለት በአረብኛ ዛሚያ፣ በዕብራይስጥ ዛሜ እንላለን። ጸልዮ የሚለው የግዕዝ ቃል መጸለይ፣ መለመን፣ ከአምላክ ጋር መነጋገር ማለት ነው። ጸለየ ስንል ጸለየ፣ ለመነ፣ አምላኩን ተማጠነ። ጸላይ የሚጸልይ ጸሎተኛ፣ ጸሎት ልመና፣ ምስጋና፣ ተማጽኖ ማለታችን ነው። በግዕዝ ጸሎት ብለን በአረብኛ ሳላህ ወይም ሳላት እንላለን። በግዕዝ ጸለየ ብለን በአረብኛ ታል እንላለን። እነዚህ ቃሎች በሙሉ ከአንድ ፕሮቶ ሴማዊ ስርወ ቃል የሚመነጩ የአንድ ቤተሰብ አባሎች ናቸው። የአረብኛዎቹ ሳላህ እና ሳላት የግዕዙ ጸሎት እኩያዎችና አቻዎች ናቸው። ትርጉማቸውም አንድ አይነት ነው። ቃሉ ብቻውን ሲሆንና በአረፍተ ነገር መጨረሻ ላይ ሲመጣ ሳላህ ተብሎ ይነበባል። ሌላ ቃል ተከትሎት ሲመጣ ግን የቃሉ መጨረሻ ድምፅ ት ይሆንና ሳላት ተብሎ ይነበባል። ጽኢን ማለት ምን ማለት ነው? ጽኢን፣ ጻነ፣ ጻኒ የሚሉ ቃሎችን ሰምታችሁ ታውቃላችሁ? ጽኢን ማለት መጫን ማለት ነው። ጻነ ጫነ፣ ተጽዕነ ተጫነ፣ ጻኒ ደግሞ ጫኝ ማለት ነው። የዚህ ቃል ዘሮች በዕብራይስጥም አሉ። ጸውኦ ጸውኦ የሚለው የግዕዝ ቃል ሲጠራ ሰምታችሁ ታውቁ ይሆን? ከእሱ የሚመዘዙትን ጸውአ እና ጽውአ የተባሉትን ቃሎችስ ያውቃለ? ጥሩ። ጸውኦ ከጥሪ ጋር የተያያዘ ትርጉም ያለው ቃል ነው። ጸውኦ እና ቤተሰቦቹ በዋናነት ጽ፣ ው እና እ ከተባሉ ሶስት ፊደሎች የተመሰረቱ ናቸው። የግዕዙ ስርወ ቃል ወይም ዋናው ስር ጽ፣ ው፣ እ ነው። ከስርወ ቃሉ ቀጥሎ የምናገኘው ጸውኦ ሲሆን በግዕዝ አባት ዘር ወይም ንዑስ አንቀጽ ይባላል። ጸውኦ በአማርኛ ስተርጎም መጥራት፣ ናልኝ ማለት መማፀን ይሆናል። ጸውአ ሲባል ደግሞ ጠራ፣ ተማጸነ፣ ለመነ፣ ናልኝ አለ ማለት ነው። ጽዋዕ የሚለው ረቂቅ ስም ጥሪ፣ ልመና፣ ጸሎት የሚል ትርጉም ይዛል። ጸዋዒ ስንል ጠሪ፣ አዋጅ ነጋሪ ወይም የሚማፀን ማለት ሲሆን ከዚሁ ቤተሰብ የሚመደበው ጽዋዕ የሚለው ቁሳዊ ስም መጠጫ ነው። ለሃይማኖታዊ ዝግጅት ወይም ክብረ በዓል የተጠሩ ሰዎች የሚጠጡበት የተለየ መጠጫ ሊሆን ይችላል። ከሸክላ፣ ከእንጨት፣ ከቀንድ ወይም ከማዕድናት ይሰራል። በዚህ በትክክል የሚገናኙ ሁለት ቃሎችን እናንሳ። የግዕዙ ጽዋ እና የአረብኛው ዱዓ አንድ አይነት ትርጉም አላቸው። ትርጉማቸውም ጥሪ፣ ልመና፣ ጸሎት ማለት ነው። በሃይማኖት አይነት ስንመለከተው ለአምላክ ወይም ለፈጣሪ ልመና ማቅረብ ማለት ነው። በተለይ የአረብኛው ዱዓ ከጸሎት ጋር የተገናኘ እንደሆነ ብዙዎቻችን እናውቃለን። ዱዓ አርግልን ሲባል መስማት የተለመደ ነው። ጽው እና ድኡ መጥራት፣ መለመን፣ መማፀን የሚል አንድ አስኳል ትርጉም የሚጋሩ ስሮች ናቸው። ይሁንና ልሳናዊ ሰነዶች እንደሚያሳዩት ከሆነ ከአንድ ፕሮቶሴማዊ ስርወ ቃል የመጡ ሳይሆኑ በየራሳቸው የተለየ ምንጭ ያላቸው ይመስላሉ። ይህ ምልከታ ከተለያየ ስር ያደጉ ቃሎች አንድ አይነት ለሆነ ዓላማና ጉዳይ የዋሉበትን ብዙ ያልተለመደ አስደናቂ ክስተት ያሳያል። ከዚህ ውጭ በዚህ ዝግጅት የተጠቀሱ ሌሎች የጽ ቃሎች በሙሉ ማለትም ጽፍር፣ ጥፍር፣ ጾም፣ ጦም፣ ጽድቅ፣ ጥድቅ፣ ጽምዕ፣ ጥም እና የመሳሰሉት በየግላቸው ከአንድ ፕሮቶሴማዊ ስር የሚመነጩ መሆናቸው የተረጋገጠ ነው። በግዕዝ በጸ የሚጀምሩ ድምፆችን በአረብኛ እና በዕብራይስጥ ለመቃኘት ሞክረናል። የግዕዙ ጸ በአረብኛ ሰ ወይም ዘ የሚል ድምፅ፣ በዕብራይስጥ ደግሞ ሰ ወይም ዘ የሚል ድምፅ ይይዛል። ሴማዊ ቋንቋዎች ትስስራቸውን በተለየ መንገድ ጠብቀው መኖራቸው አስገራሚ ልሳናዊ ሀቅ መሆኑን እያንዳንዱ ሴማዊ ቃል ባጠናን ቁጥር እንገነዘባለን። በጽ ቃሎች ላይ ያተኮረውን ልሳናዊ ጉዞ እና ቅኝት የምናጠናቅቀው ለእናንተ አንድ ጥያቄ በማቅረብ ነው። ከላይ ካየናቸው ቃሎች ጋር የሚመሳሰል አንድ ቃል አለ። ግዕዛዊ አባት ዘሩ ጽኢር ሲሆን ጸዓረ እና ጻዕር የሚባሉ ቤተሰቦች አሉት። ለመሆኑ የዚህ ቃል ትርጉም በአማርኛ ምን ይመስላችኋል? በአረብኛና በዕብራይስጥ የሚገኙ ዘመዶችን
በማፈላለግ እንድትረዱትም ተጠይቃችኋል። የዛሬውን በዚሁ አጠናቀናል። አብራችሁን ስለዘለቃችሁ እድሜ ይስጥልን እያል በሚቀጥለው በምናቀርበው ሌላ አስደናቂ ልሳናዊ ዝግጅት በቸር እንዲያገናኝ በመመኘት በዚሁ እንሰናበታለን።